ወጣቱ ቲክቶከር አዶናይ በቤት ቁጭ ብሎ ከአልጋ ሳይወርድ ታሪክ ሰርቷል። በትግራይ በድርቅ ለተጎዱት ወገኖች በሕጻጺ ከ3 ሚሊዮን የኢትዮጵያ ብር ድጋፍ ሊያሰባስብ እንደቻለ የደረሱን መረጃዎች ያሳያሉ። ስለመሆኑስ ትግራይ የተከሰተው ምንድን ነው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ በአስቸኳይ ላልሰሙት እንድዳረስ ሼር፣ ላይክ፣ ኮመንት በማድረግ እንድዳረስ በማድረግ የራስዎን አስተዋጽኦ ያበርክቱ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ በታሪኳ ታይቶ በጣም በሚያሳዝን ሁኔታ በማይታወቅ ሁኔታ በርካታ ቁጥር ያላቸው ዜጎቿ በከፍተኛ ረሃብና ስቃይ ውስጥ ሲዳረጉ ተስተውሏል። ይህ ደግሞ ከኮሮና መልስ በርካታ ቁጥር ያላቸው ኢትዮጵያኖች በረሃብ አልፎም በሞት ሲሰቃዩ ይስተዋላል። የስደት ቁጥር ጨምሯል። በአገር ደረጃ ከምን የተነሳ ነው? በርካቶች እያሉ ያሉት ያው የፖለቲካል ክራይሲስ ወይም የፖለቲካ ቀውስ ሲሆን የእርስ በርስ ግጭት፣ ያለ መግባባት፣ ትላንትና የነበሩት ሽኩቻና ትላንትና የተፈጠሩት ያለ መግባባቶች የተፈጠሩት ችግሮች ዛሬ ፈንድቶ ጦርነትን እያካሄዱ እንደሚገኙም በርካቶቹም ሀሳባቸውን ሲያጋሩም ተስተውሏል። በተለይ ከኮሮና መልስ የሰሜኑ ጦርነት በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል የረገፉበት፣ የትግራይ ተወላጆችም የኢትዮጵያ ጸጥታ ወይም የመንግስት ጸጥታ ኃይሎች መከላከያ ሰራዊት አልፎም በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል የረገፉበት አልፎም ደግሞ አካል ጉዳተኛ የሆኑበት ክስተትም ነው የተፈጠረው። የእርስ በርስ ግጭትና ጦርነት ከምንጊዜውም በላይ ኢትዮጵያ ውስጥ እንደማያስፈልግ ጭምርም ነው። ታዲያስ ከወደ ሰሜን የተሰማው በጣም በሚያሳዝን ሁኔታ ጥቂቶች በበሉት የትግራይ ተወላጆች ተጠየቁ። እጅግ ልብ የምሰብረው ጉዳይ ነው። ስር ያለው ማህበረሰብ ምን ያውቃል? የትግራይ ተወላጅ እኮ ምንም አያውቅም፣ ምንም የለውም። ህዝብ ለህዝብ ፍቅር ነው፣ ህዝብ ለህዝብ አንድ ነው። ግን የፖለቲካ መርዝ በጣም በሚያሳዝን ሁኔታ ካድሬዎች እርስ በርስ ባለመግባባት የተነሳ የእርስ በርስ ግጭት ይነሳል። ይህ ደግሞ ሊቀረፍ ይገባል። ህዝብ አለን፣ እንደ ህዝብ በአንድነትና በህብረት መቆም እንደሚገባን ጭምርም ጦርነት እንደማያስፈልገን ጭምርም በሰላም ዙሪያ የየራሳችንን አሻራና አስተዋጽኦ ማበርከት እንዳለብን ጭምርም ነው በርካታ ምሁራኖችና ተንታኞች እየገለጹ ያሉት። ምክንያቱም አንድነት ፍቅር ነው የሚሻለን፣ በህብረት መኖር፣ በአንድነት መቀጠል። ታዲያ ትላንትና የሰሜኑ ጦርነት በርካታ ቁጥር ያላቸው አልፎም ደግሞ ትግራይ ከፍተኛ ረሃብ የተጋለጠበት ሁኔታም ተፈጥሯል። ታዲያስ እስከዛሬ በብዛት በጣም በሚያሳዝን ሁኔታ በርካቶቹ በቢሊዮን ዶላር ሀብታቸው ተመዝግበው ግን እስከዛሬ ትግራይ ተወላጆችን ማን ዞር ብሎ ጠየቃቸው? በህጻጺ በጣም በሚያሳዝን ሁኔታ ከፍተኛ ቁጥር ያላቸው ኢትዮጵያኖች ረሃብ በጣም በሚያሳዝንና ልብ በሚሰብር ሁኔታ የዓለም አቀፍ ትኩረት የሳበ ጉዳይ ሆኗል። ፖለቲካችሁን ወደዛ በማለትም ወጣት የሚዲያ ማህበራዊ ሚዲያ ላይ የሚንቀሳቀሱት ተጽዕኖ ፈጣሪ ወጣቶች ከፖለቲካ ንጹህ የሆኑት ወደዛ እርዳታ ለማድረግም አቅንተዋል። ስለዚህ ይህ እስከ መች ነው? ምክንያቱም የህዝብን ጥያቄ እንደ ህዝብ መጠየቅ እንደሚያስፈልግ ጭምርም ፖለቲካው ጎን ላይ ይቅርና በጣም በሚያሳዝን ሁኔታ እነዚህ አባቶች በዚህ እድሜያቸው ምግብ አጥቶ ሲሰቃዩ በዚህ ጊዜ በጣም ልብ በሚሰብር ሁኔታ ማለት ነው። ህዝብም እንደ አንድ መቆም አለበት፣ በርካታ ቁጥር ያላቸው። ስለዚህ ወጣቱ ቲክቶከር አዶናይ በቲክቶክ ስሙ አዶናይ እንግዲህ በጣም በሚገርም ሁኔታ በአሁኑ ሰዓት ወደ በጎ ስራዎች ላይ ትኩረት እያደረገ ያለው ወጣቱ ቲክቶከር አዶናይ በጣም በሚደንቅ ሁኔታ በዚሁ በትግራይ በኩል ያለውን ነገር ሰው ማንኛውም የሰው ልጅ በምግብ ምክንያት በዚህ ዘመን መሞት የለበትም። ይህ 100% ትክክል ነው። ምክንያቱም በዚህ በተለጠነ ዓለም እብን የሰው ልጅ ምግብ ቢያጣ በቴክኖሎጂ በተለያዩ ነገሮች ገንዘብ ተሰብስበውላቸው ድጋፍ የሚደረግበት ሁኔታ ነው መመቻቸት ያለበት። እስከዚህ እስከሆነ ድረስ ሚዲያ ባለሙያዎች ትግራይ ላይ ያሉት እስከዛሬም ሊጠየቁ እንደሚገቡ ጭምርም ነው በርካቶቹ ሀሳባቸውን የገለጹት። ምክንያቱም ይህ ሁላ እስኪደረግ በደል ህዝብ ላይ እስኪደርስ ድረስ እንዴት ነው ዝም የተባለው? እንዴት ህዝቡን ነገር ቢያንስ ፖለቲከኞቹ ጉዳይ ይቅር ለህዝብ ለሚዲያ አውጥቶ ገቢ ማሰባሰብ፣ አንድነት መቆም። ምክንያቱም ይህ አንዱ መጠለያ ድንኳን ውስጥ በጣም በሚያሳዝን ሁኔታ የሚኖሩ ሰዎች ናቸው በራብ ምክንያት እየተሰቃዩ ያሉት። በዛ ዙሪያ በርካታ ቁጥር ያላቸው ቲክቶከሮች ወደዛ ብቅ ባቀኑም አዶናይ ግን ቤት ቁጭ ብሎ ካልጋ ላይ ሳይወርድ ወደ 3 ሚሊዮን ብር ሊያሰባስብ ችሏል። አሁንም ድጋፉ ተጠናክሮ መቀጠል እንዳለበትም ነው በርካታ ቁጥር ያላቸው የትግራይ ተወላጆች በአሁኑ ሰዓት በራብ እየተሰቃዩ እንደሚገኙ ጭምርም ነው። ከፍተኛ ስደት እንደ ሀገርም ነው እንደ ትግራይ ብቻ ሳይሆን ደግሞ ስደት በብዛት እንደ ኢትዮጵያ በርካታ ቁጥር ያላቸው ኢትዮጵያኖች የሚሰደዱበት ሰዓት ነው። ኢትዮጵያ በእውነት ያጣችው ነገር የለም። ጥሩ ማኔጅ አድርጎ ህዝብን በአግባቡ እርስ በርስ በፍቅር ህዝቡ ብንቀሳቀስ ደግሞ ማኔጅ የሚያደርግ በትክክል ከሙስና የጸዳ አሰራር ቢኖር ህዝቡ አይራብም ነበር። ህዝቡ እንዳው ኢትዮጵያ ስደተኞች ከዚህ የሚሰደዱባት ሳይሆን ሌሎች ሀገራት ወደዚህ የሚሰደዱበት ሁኔታ ይፈጠር ነበር። ኢትዮጵያ ያጣችው ነገር የለም። አየሯ ወርቅ ነው። መሬቱ ራሱ ማዕድን አለው። በጣም የሚገርም ሀገር ነው። ግን ታዲያ ምን ያደርጋል? በጣም በሚያሳዝን ሁኔታ ይህን ሁላ ታቅፋ በረሃብ ትሰቃያለች። የሰው ልጅ በረሃብ መሞት የለበትም።
አዶናይ ያስተላለፈው መልእክት እጅግ አስገራሚ የበርካቶችን ኢትዮጵያውያንን ትኩረት የሳበ ጉዳይ ሆኗል። ስለዚህ ሶሻል ሚዲያ ለመልካም ነገር የፖለቲካ መርዝ መርጨቱን ትተን መልካም ነገሮችን ወንድሞቻችን በራብ መሞት የለባቸውም። ስለዚህ አሁን አዶናይ የጀመረው በርካታ ቲክቶከር ሶሻል ሚዲያ ኢንፍሉዌንሰሮች በዚህ ጉዳይ ፖለቲካ አጀንዳ መንቀሳቀስ በፍጹም የለበትም። ሰብአዊነት መቅደም አለበት። የፖለቲካ ጉዳይ ምንም አይመለከትም። ማንኛውም ኢትዮጵያዊ ሊመለከተውም አይገባም። ሰብአዊነት ላይ እንዲሆንም ነው በርካቶቹ የገለጹ ያሉት። ወደዛ የሚያቀኑትም የፖለቲካ አጀንዳ መጠቀሚያ እንዳይሆኑ ጥንቃቄ እንዲደረግባቸው ልዩ ከለላ እንዲደረግባቸውም ነው። ምክንያቱም አንዳንዱ አጣሙ ወደ ፖለቲካ ነው እያዞረ ያለው። ፖለቲካ ለመስራት መጡ ተከፍሎላቸው ነው የሚባልም ነገር ሊኖር ስለሚችል ጥንቃቄ ሊያደርጉ እንደሚገቡ ጭምርም ነው። ስለዚህ በበጎነት ማንኛውም ሰው የተራበው ሚዲያ ላይ ከመጣ የመርዳት የሞራልም የዜግነትም ግዴታ እንዳለብንም ነው። ትግራይ ዛሬ ራቡ ከቀጠለ መላው ኢትዮጵያ ራቡ መምጣቱ ስለማይቀርም ነው። በርካታ ቁጥር ያላቸው ወንድሞቻችን ወገኖቻችን የትግራይ ተወላጆች በአሁኑ ሰዓት ስቃይ ላይ ስለሆኑ ከጎናችን አሁንም ከጎናቸው በመሆን እርዳታቸውን እንግዲህ መቀጠል እንዳለብንም ነው እንደ ህዝብ የቀረበው ጥሪን በማስመልከት የሞራል ግዴታ እንደሆነ ጭምርም ነው። እጅግ አሳዛኝና ልብ ሰባሪ ክስተት ከወደ ትግራይ ተሰምተዋል። በዚህ ጊዜ እንዴት ሰው በራብ ይሞታል በማለትም ነው አዶናይ የሚያስተላልፈው መልእክት። በርካታ ቁጥር ያላቸው ኢትዮጵያኖች ሀዘን ላይ ይገኛሉ በአሁኑ ሰዓት። ስለዚህ ርብርብ እያደረጉ ነው። አዶናይ በአንድ ሰዓት 1 ሚሊዮን ብር ነው ያሰባሰበው። አጠቃላይ 3 ሚሊዮን ብር በላይ እንዳሰባሰበ ጭምርም ነው። ይህ ደግሞ ያንስባቸዋል። ምክንያቱም በርካታ ቁጥር ያላቸው ተፈናቃዮች ናቸው። ለአንድ ግለሰብ አይደለም የምሰበሰበው፣ አጠቃላይ እንዳለ ካምፕ ውስጥ ያሉት ናቸው። ስለዚህ ቋሚ ድጋፍ መጠለያ ደግሞ የሚቋቋሙበት ሁኔታ መፈጠር እንዳለበት ጭምርም ነው። በርካታ ቁጥር ያላቸው በአሁኑ ሰዓት ኢትዮጵያኖች ርብርብ እያደረጉ እንደሚገኙ ጭምርም ነው። ወጣቱ ቲክቶከር አዶናይ ደግሞ አልጋ ላይ በመሆን ታሪክ እንደሰራ ጭምርም ነው። ወደዛ ስፍራ መሄድ የለበትም፣ አይጠበቅበትም። ቀጥታ ትራንስፈር አድርጎም ያለውን ነገር ሰፖርት የሚያደርግበትም ነው። ቀጥታ ደግሞ አካውንታቸው የዛው በሂጻጺ አካባቢ የሚገኙ የትግራይ ተወላጆች እንግዲህ የነሱ አካውንት የድርጅቱ አካውንት እንደሆነ ጀመረም ነው። አጠቃላይ ከሙስና በጸዳ መልኩ ከዚህ በፊት እንግዲህ በጣም በሚያሳዝን ሁኔታ ለማጭበርበር አንዳንዶቹ በተለይ በእርዳታ ስም የተሰበሰበውን ገንዘብ ሲሞክሩም ተስተውሏል። ይህን ደግሞ አዶናይ መከታተል እንዳለበት ጭምርም ነው። ይህ ደግሞ ኃላፊነትም እንዳለበት ጭምርም ነው። አዶናይ ተከታትሎ ያለውን ነገር በትክክል ወደ ህዝቡ ደርሷል ወይ ገንዘቡ ንብረቱ የሚለውን ነገርም ነው። አጠቃላይ እጅግ አሳዛኝና ልብ ሰባሪ ነው። በዚህ ስፍራ የተከሰተው ረሃብ በርካታ ቁጥር ያላቸው ኢትዮጵያኖችን ልብ የሰበረ ክስተትም ሆነዋል። በዚህ ጊዜ ሰው በረሃብ መሞት የለበትም። በፍጹም በራብ መሞት የለበትም። ስለዚህ ለነዚህ አባቶች ለነዚህ ለተፈናቃዮች በጣም ችግር ላይ ላሉት በተለይ በጦርነት ምክንያት በርስ በርስ ግጭት ተፈናቅሎ ካምፕ ውስጥ ያሉትም ይህ ጉዳይን በማስመልከት አጠቃላይ እንግዲህ ያለውን ነገር በማስመልከትም ነው የእርስ በርስ ግጭት ይቆምና በሰላማዊ መንገድ ነገሮቻችን የምንፈታበት ሴራ ባልሞላ ተንኮል በሌለበት በፍቅር በአንድነትና በህብረት ተቻችለን ተነጋግረን የምንቀጥልበት ተቻችለን ብቻ ሳይሆን ተፋቅረን ነው ወሳኝ ሊሆን የሚገባው። በዚህ ዙሪያ አዶናይ እንግዲህ ያደረገው ታሪካዊ ክስተትን በማስመልከት ነው ለእናንተ ይዤላችሁ መጣው። ሶሻል ሚዲያ ለበጎ ዓላማ እንጠቀም፣ መልካም ነገሮችን እናድርግ። በጎነት ለራስ ነው። በዚህ አጋጣሚ በጎነት ለራስ ነው። በጎነት ለራስ የሚለውን መሪ ይዘን መንቀሳቀስ እንዳለበትም ነው። አጠቃላይ እንግዲህ ያን በማስመልከት ነው ለእናንተ ይዤላችሁ መጣሁት። አዶናይ የሰራ ታሪክን በማስመልከት በሶሻል ሚዲያ ቀጥታ ስርጭት ላይ ታሪክ የሰራውን በቲክታክ አካውንት ተጠቅሞ ቀጥታ ስርጭት ላይ ገብቶ ታሪክ የሰራውን በማስመልከት ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።